ዌልካም ቱ ማይ ቻናል ጋይስ። ዛሬ ሚዲ ኢንተርንሽፕ ውሎዬን የክረምቱን ውሎዬን ላሳያችሁ ይዣችሁ እወጣለሁ። ሚኒስትሪ ኦፍ ማይን ላይ ምን እንደሚሰራ ውሏችንን ምን ላይ ሪሰርች እየሰራ እንዳለ እና እያንዳንዱ ነገር አሳያችኋለሁ። ተከታተሉ። ሁሌ ጠዋት ከተማዋ የራሷን ቅላሴ የሙዚቃ ቃና ይዛ ትነቃለች። እኔም ልክ እንደዛው ጥድፊያው፣ የሰው ኮቴ፣ መኪናው፣ ጫጫታውና የወፎቹ ድምፅ ረጋ ብሎ ላዳመጠ ጣፋጭ የጠዋት ሙዚቃ ነው። ወደ ስራ እየሄድኩ እንዳይመስላችሁ የሀገሬን ድብቅ ሀብት ወደ ያዘው የማዕድን ሚኒስቴር እንጂ። በደንብ ሰርተውበታል። ደስ የሚል ነገር አለ። ዴኮሚ ቡሽ ብቻ ራሴን ላስተዋወቅ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የ4ኛ ዓመት የማይኒንግ ኢንጂነሪንግ ተማሪ ነኝ። ዛሬ የማዕድን ሚኒስቴር ኢንተርንሽፕ ቆይታዬን በትንሹ ላሳያችሁ ነው የመጣሁት። ነሐሴ መጨረሻ አካባቢ ነበር ቪዲዮን የቀረጽኩት። ነገር ግን በአንዳንድ ባልታወቁ ምክንያቶች አሁን ኤዲት አድርጌ ወደ እናንተ ይዤ መጥቻለሁ። አበረታቱኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሌትስ ጎ። አይ ቲንክ ጀማው ከኔ ቀድሞ ገብቷል። ዲሲፕሊንድ መሆን እዚህ ምርጫ አይደለም፣ ግዴታ ነው። ብዙ ሰው ማይኒንግ ኢንጂነሪንግ ሲባል ጉድጓድ መቆፈር ይመስለዋል። አድቡ እና ሰዎች አድቡ፣ በታርፉ ነው የሚሻላቸው። ለእኔ ማይኒንግ ትምህርት ወይም ስራ ብቻ አይደለም፣ አድቬንቸርም ጭምር ነው። ጥልቅ የሆነውን የምንኖርባትን ምድር ለመረዳት መሞከር ነው። ትላንትን፣ ዛሬንና ነገን የምናገናኝበት ድልድይ ነው ብዬ ወስደዋለሁ። የማዕድን ሚኒስቴር ቢሮ ላይ አትሞስፌር ኢዝ ኦልዌይስ ፉል ኦፍ ሙቭመንት። ሰዎች ስራ ሲሰሩ፣ ሲወያዩ፣ ዳታዎችን አናላይዝ ሲያደርጉ፣ ብቻ እያንዳንዱን ዲፓርትመንት የራሱ ዓለም ውስጥ ታገኙታላችሁ። አንደኛው ኤክስፕሎሬሽን ዳታን ሃንድል ሲያደርግ፣ ሌላኛው ላይሰንስ ማኔጅመንት ላይ ሲሰራ፣ ሌሎቹ ሚኔራል ሪሶርሶችን ሲያጠኑ፣ ዳታዎች አናላይዝ፣ ካልኩሌት እና ቢውልድ ሲደረጉ፣ ሀሳቦች ወደ ድርጊት ሲቀየሩ፣ ሪፖርቶች ትላልቅ ፕሮጀክት ሲሆኑ ማየት የተለመደ ነው።
ሚዲ ላይ ወይም ሚነራል ኢንዱስትሪ ዴቨሎፕመንት ኢንስቲትዩት ላይ የእኔ ስራ ኦፊስ ቤዝድ የሆኑ ሪሰርቾችን መስራት፣ ፕሮብሌም አይደንቲፊኬሽን፣ ሊትሬቸር ሪቪው ማድረግ፣ ፊልድ ሪፖርት ዳታ ማኔጅ ማድረግ፣ ሪሰርች ሜቶዶሎጂ ሴሌክሽን ላይ መስራት እና የእኔን የማይኒንግ ኢንጂነሪንግ ፕራክቲካል ስኪል ኢምፕሩቭ ማድረግ ነው። እነዚህም ከብዙዎቹ ጥቂቶቹ ናቸው። አሁን ምሳ ሰዓት ደርሷል። ጆ ሬል እንደ ሰው ግሪክ ኦርጋናይዝ አላደረገ ምን አልከፍትም አለ። መታ ሙሉ ቢሮ ናሽቀው አይወጡም። ማነው እዚህ ጋር የነበረው? ሴትዮዋ ካልመጣ ደግሞ ደስ የሚለው ምሳችን እዚሁ ግቢ ውስጥ ነው የሚዘጋጅልን እና ይጣፍጣል፣ አይገልጸውም፣ እጅ ያስቆረጥማል ነው ብላችሁ። ምሳ መብያችን ናት። ቅድሚያ ለህፃናት እንደዛ ነው ማፊት ነበር። አይ ዘርጋለሁ ይሻላል። እኔን አንተ ነው የምትንከባከበው። ጋይስ ምን እንዳደረገ ያፖሶስ ነው። ግቢ ያን ምግብ እንዳልበላ ታማርጣለህ። ማሽ ከመሞቱ በፊት ለጉዟችን ብለን የገዛነውን ካርታ እዚህ ባረክ ነው። አሪፍ ባንድ ያስደረገኝ ማርያም ገና ምንም ያህል ቢዚ ብንሆንም ከምሳ በኋላ ለመሳቅ ቡና እየጠጡ ቀኑን ለማማት ጊዜ አይጠፋል።
ከላንች ብሬክ በኋላ ማሳያችሁ የሚገርም ቦታ አለ። የማዕድን ሚኒስቴር ሚነራል ጋላሪን አሳያችኋለሁ። የሚገርም ቦታ ነው፣ ትወዱታላችሁ። እና ደግሞ ማንም ሰው መምጣት ይችላል። ፍሪ ኦፕን ነው። በስራ ሰዓት ሁሉም ሰው መጥቶ ማየት እና መመራመር ይችላል። Put your head on my shoulder, hold me in your arms, baby, squeeze me oh so tight, show me. ቀኑ ቆንጆ ነበር። እስከ መጨረሻው አብራችሁን ስለቆያችሁ በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።